አንስ የቤት እንዴት ስልችት እንዳለ ቤት የምረዳሽ ነገር አለ? አያስፈልግም። ከኩዮቼ ጋር ዘና ብዬ ነው የመጣሁት። እሺ በቃ ግቢ እናቴ። እባክሽ ተይኝ። እዚህ ራሱ በመከራ ነው የደረስኩት። ወይኔ መጣትነቴ። የሚለበስ ላምጣልሽ? ጀምማ ሲልኝ ልጄ ጋር ቤት ይሻለኛል። አፈር ውስጥ ብገባ ይሻለኛል። ጀምማ ይበላኝ። የሰዎችን ጉዳትና ስቃይ ተመልክታ በዝምታ ማለፍ ማትችለው ትሁት አሁንም በድጋሚ ሌላ ፈተና ውስጥ ገብታለች። አባይን ከቲና ተንኮልና ስቃይ እንደታደገችው ሁሉ አሁን ደግሞ በቤቲና በገዛኸኝ ርህራሄ አልባ ክፋትና ስቃይ ያበደችው አንድ ክፍል ውስጥ ተከርችሞባት ያለችውን የቀድሞ የገዛኸኝ ባለቤት ከዛ ሁሉ ችግርና ስቃይ ለተታደጋት ለሷም ለራሷም ቃል ገብታለች። ነገር ግን ትሁት በዚህ ሁሉ መሃል በራሷ ላይ ሊደርስባት የሚችለውን ከባድ የሆነ ስቃይና መከራ ቆም ብላ እንኳን አላሰበችው። ሁለቱም ተያይዘው ከወጡ በኋላ እዛ ክፍል ውስጥ አለ ብላ ያሰበችውን ሰው ለመታደግ የወሰነችው ትሁት ቤት ውስጥ ማንም በሌለ ሰዓት ተመልሳ እንደምንም በፍርሃት ስሜት ውስጥ ሆና የተዘጋውን ክፍል ከከፈተችው በኋላ ቀስ ብላ ወደ ውስጥ ገባለች። ያገኘችውም አንዲት በችግርና በስቃይ የተጎሳቆለች ሴት ነበር። ሴትዮዋን በፍጥነት ከተቀመጠችበት ቦታ ተነስታ ወደ ትሁት ጋር ትመጣና አንገቷን አንቃ ከግድግዳው ጋር ትለጥፋታለች። አንቺ ማንሽ? ልትገይኝ ነው የመጣሽው? አሁን ልሞት ነው ብላ በኃይል አንገቷን ታንቃታለች። ትሁት በዛን ሰዓት እየተፈጠረው ባለው ነገር በፍርሃት እንዲሁም በጭንቀት ስሜት ውስጥ ገብታ ነበር። በመሃልም ሴትዮዋ የትሁትን አንገት ለቃ በፍጥነት አንድ ጥግ ላይ ሄዳ ትቀመጣለች። ትሁትም እንደለቀቀቻት በድንጋጤ እየተደናበረች ትወጣና በሩን ቆልፋ ቁልፉን ያገኘችበት ቦታ አስቀምጣ በተመለከተችው ነገር አዝና ስቅስቅ ብላ ታለቅሳለች። ከትንሽ ቆይታ በኋላም የቤቱ አዲስ መቤት የሆነችው ቤቲ ወጣ ሄዳ ከነበረችበት ቦታ ተመልሳ ትመጣለች። ቤቱ ክፍት ስለነበረም ሶፋ ላይ ተቀምጣ ትሁትን መጣራት ትጀምራለች። ትሁት እንደመጣችን ቤቲ ቀጥላ ምን ሆነሽ ነው አልቅሰሻል እንዴ ብላ ተጠይቃታለች። የትሁትን የቀሉና ያበጡ አይኖች ተመልክታ ትሁትም ነገሮችን ለማስቀየስ እየሞከረች አረ ምንም አልሆንኩም አጎቴ እኮ ትንሽ ስለታመመ ነው ብላ ትላታለች። ቤቲም አሁን እንዴት ነው ታዲያ ደግሞ አብረን እንመለሳለን ብዬሻል ነበረ ብላ ስትጠይቃት ብልሃተኛዋ ትሁትም የሱም መታመም አይቼ ከፍቶኝ ስለነበረ ነው ዝም ብዬ መጥቼ ተኛው ብላ ትላታለች። ቤቲም ቀሰቀስኩሽ አይደለ? እሺ በቃ አሁን ሂጂና ረፍት አድርጊ ተኚ፣ ስራውን ቢሆን ቀስ ብሎ ይደርሳል ትላትና ትሁትን ወደ መኝታ ቤቷ አስገብታ እሷ ወደ አሳበደቻት የቀድሞ የገዛኸኝ ሚስት ጋር ትገባለች። አጠገቧም ትሄድና አየሽ ይሄንን ወርቅ የድሮ ባልሽ ገዛልኝ ቆንጆ ሀብል ነው ብላ ስትላት በችግርና ስቃይ ያበደችው የድሮ ሚስቱ ያምርብሻል በጣም ነው የሚያምረው ግን ልጄስ ብላ ተጠይቃታለች። ርህራሄ የሚባል ነገር ያልፈጠረባት ቤቲም ሞቷል እኮ ቀብረሽዋል ረሳሽው ከዚህ በኋላ መቼም ቢሆን አታገኙ ብላ ትላታለች። ሴትዮዋን በሐዘን ስሜት ብር ብላ ግን እኮ ናፍቆኛል በጣም ነው ያፈቀኝ ብላ ትላታለች። ቤቲም ቀጥላ የሞት ሰው ይመለሳል እንዴ? አይመለስም ይሄውልሽ አንቺን ሁሉም ሰው ይጎዳሻል ከኔና ከገዛኸኝ ውጪ ብላ ስትላት ሴትዮዋን በፍርሃት ጭምድድ ብላ ይገሉኛል
ግን እኔም ከመጡ አለቃቸውም እንቅ ነው ማደርጋቸው ብላ ስትላት ቤቲ አይዞሽ እሺ አትፍሪ እኔ ያለሁልሽ ምንም አትሆኝም እና ደግሞ ይሄን አበል ልሰጥሽ አስቤ ግን አንቺ አብደሻል በጣም ቆሽሽሻል አይምሮሽ በጣም ስለታመመ እኮ ነው የሞተ ሰው ቢኖርስ የምትይው ልጅሽ እንደሆነ አንዴ ሞቷል በቃ አይመጣም በድጋሚ ላይ መለስ ሞቷል አንቺ ደግሞ እብድነሽ ብላ ጭንቅላቷን ረብሻ ጥላት ትወጣለች። የዛኑ ቀን ማታም ገዛኸኝ ከስራ መጥቶ ሶፋው ላይ ተቀምጦ ባለበት ቤቲ ትመጣና ለገዛት ሀብላ መስግናው ራት ውጪ እንዲበሉ ሐሳብ ታመጣለች። ገዛኸኝም ቀጥሎ ነገ ውጪ እንበላለን ቅድም ግን በሰላም ገባሽ ብሎ ሲጠይቃት ቤቲም አዎ ከትሁት ጋር አብረን ገባን አሁን ራሷን አሟት ክፍሏ ተኝታ ነው ብላ ትለዋለች። እሱም ቀጥሎ አሁን ግን ተነስታ ራት ብትሰራለን ጥሩ ነው ብሎ ሲላት ቤቲም እሺ በቃ አሁን ልቀስቅሳትና ነግሬያት እመጣለሁ ብላ ወደ ትሁት ክፍል ትሄዳለች። ወደ ውስጥ ስትገባ ትሁት በድንጋጤ በርግጋ ትነሳለች። ቤቲም በሁኔታዋ ግራ ተጋብታ ምን ነው አስደነገጥኩሽ እንዴ ብላ ስትጠይቃት ትሁትም በጣም ምን ነው ግን በሰላም ነው ትንሽ እኮ እንቅልፍ ሸለብ አድርጎኝ ስለነበረ ደነገጥኩ ብላ ስትላት ቤቲም በቃ አይዞሽ ካልተሻለሽ ተኚ እኔ ራሴ እሰራለሁ ራት እንድትሰሪልን ነበር ብላ ስትላት ትሁትም ደህና እንደሆነችና ራሷ እንደምትሰራ ስትነግራት ቤቲም ትቀጠልና እሺ በቃ እኔም ገዚም እየጠበቅንሽ ነው ብላ ጥላት ትወጣለች። ትሁትም ተነስታ ኪችን ገብታ በቅድሜ የቆሸሹ ዕቃዎችን ልታጥብ ስትል ቀን ልትደፋ ያስቀመጠችውን የተበላሸ ትራፊ ምግብ ታጠውና ቤቲና ገዛኸኝ ወደ ተቀመጡበት ሄዳ አይታው እንደሆነ ቤቲን ትጠይቃታለች። እሷም ቀጥላ የዚህ ሰፈር ውሾች ስለለመዱ ለነሱ ሰጣቸው እንደሆነ ትነግራታለች። ትሁትም ግን እኮ ተበላሽቶ ነበር ብላ ስትል ገዛኸኝም ቀጥሎ ውሻ ትወጃለሽ ማለት ነው ብሎ ይጠይቃታል። ትሁትም በጣም ተወድ እንደነበረና የራሷም እንደነበራት ትነግራቸዋለች። ቤቲም እሺ በቃ ከዚህ በኋላ ተርፎ የተበላሸ ምግብ አልሰጣቸውም ብላ ስትል ትሁት ወደ ስሯ ትመለሳለች። ካጠገባቸው ራቅ ማለቷን ጠብቆ ገዛኸኝም ይቀጥልና ሴትዮዋን ምንድነው ያደረግሻት ብሎ ሲጠይቃት ቤቲም ንቀት በተሞላበት መልኩ ከረሃብ አይሻላትም ብላ ትለዋለች። እሱም ቀጥሎ ቤቲ መታደርጊውን እያሰብሽ መቅበሪያ ቦታ እንደሌለ ነው ወቂ ብሎ ሲላት እሷም መቅበሪያ ያሳስብህ አናጣም እኔ ግን የበለጠ ያሳሰበኝ የዚህች ልጅ ጉዳይ ነው እቺ ልጅ የበለጠ በጣም ፈርቻታለሁ ብላ ትለዋለች። እሱም ቀጥሎ ታያት እሷ ምንም አታመጣም አንቺ ግን በቃ ተጠንቀቂ ብሎ ይላታል። ራት በልተው አመሻሹ ላይም ቤቲ ተኝታ ገዛኸኝ ስራውን እየሰራ ባለበት ትሁት ትመጣና ልተኛ ነበር የምትፈልገው ነገር አለ ብላ ተጠይቀዋለች። እሱም እስቲ ቁጭ በይ ምን ሆነሻል ፊትሽ እኮ ልክ አይደለም ብሎ ሲጠይቃት ትሁትም ያው እንደነገርኳችሁ አጎቴ ታሟል እሱ አሳስቦኝ ነው ለዛ ነው ጋሼ ብላ ስትለው እሱም እኔንም አንተ ብለሽ ብትጠሪኝ አሪፍ ነው ከአንቺ ብዙ የማትበልጠው ሚስቴ ይከፋታል ብሎ ሲላት ትሁትም ጥሩ በቃ አሁን የምትፈልገው ነገር ከሌለ ገብቼ ልተኛ ትለውና ወደ መኝታ ቤቷ ትሄዳለች። በነጋታው ጠዋትም ቤቲና ገዛኸኝ ተያይዘው ከወጡ በኋላ ቆንጆ ምግቧን ሰርታ ወደ አበደችው በሩ ተዘግተባት ወደ ተቀመጠችው የቀድሞ የገዛኸኝ ባለቤት ጋር ትሄዳለች። ቀጥላም ቆንጆ ምግብ ነው ያመጣሁልሽ ብላ ስትላ ሴትዮዋን በፍርሃት አረ መርዝ ልታበይኝ ነዋ ብላ ትላታለች። ትሁትም አረ እንደዛ አይደለም ቆይ እንደውም ጎርሼ ላሳይሽ ትላትና ቀምሳ እሷንም እንድትበላ ታደርጋታለች። ትሁት ሁኔታዋን አይታ አዝና ስቅስቅ ብላ እያለቀሰች ወደ አባዬ ጋር ትሄድና ስላለው ስለ ሁሉም ነገር ትነግረዋለች። አባዬም ለፖሊስ አመልክታ ጥላቸው እንድጠፋ ቢመክራትም ነገር ግን ትሁት በፍጹም ሊሆን እንደማይችል ምክንያቱ ደግሞ ተያዥ ሆንክኝ አንተ ስለሆንክ ትለዋለች። አባዬም ትሁቴ ችግር ውስጥ ራስሽን አትክተቺ ግን ምናልባትም አንቺ ለሷ ከፈጣሪ የተላክሽ መልአክ ልትሆኚም ትችያለሽ ግን ቢሆንም ራስሽን ጠብቂ ብሎ መክሮ ወደ ቤቷ ይሸኛታል። እቤት ሄዳም ሁለቱም ባሉበት ትሁት ቁጭ ብላ ቡናዋን እያፈላች በመሃል ገዛኸኝ ቤቲን የዛኛውን ክፍል ቁልፍ እንድትሰጠው ይጠይቃታል። ቁልፉንም ይዞ ወደዛ ክፍል ይሄዳል። ወደ ክፍሉ እንደገባም በተመሳሳይ አዲሷ ሚስቱ እንደምታደርገው እሷን ማስጨነቅና ማስፈራራት ይጀምራል። ለምን አበድሽ ንብረት በስምሽ ስለነበረ የልጄ ነው አልሽ ከዛ እኔም ቆንጆ ሚስት አገባው እሱም ሞተ አንቺም አበድሽ አሁን ላይ አንቺም እየሞትሽ ነው እድሜ ለኔ ተሸክሜ እየቀለብኩሽ ነው አርፈሽ ከኖርሽ ካልጮሽ ሁሉም ጥሩ ይሆናል ብሎ አጥሏት ይወጣል። በነጋታውም እንደተለመደው ትሁት ምግብ ይዛላት ትገባና አይዞሽ እሺ እኔ እነሱ ሳይኖሩ እየመጣው አበላሻለሁ አጠጣሻለሁ እሺ እኔ ቃል እገባልሻለሁ ብላ ስትላት ሴትዮዋም እኔ ቃል አላምንም ይቅርታ ልጄ ለራሱ ዋሽቷል ደግሞም ሰውየው ካየን ለጅብ ነው የሚሰጠን ብላ ስትላት ትሁትም ምርጫ የለሽም እመኚኝ ግን ማታ ሰውየው መጥቶ ምንድነው ያለሽ እኔ አድንሻለሁ ቃል እገባልሻለሁ ሰሞኑንም ልጅሽ ጋር ወስድሻለሁ እሺ አንቺ ብቻ የመልሽን አድርጊ ብላ ትመክራታለች። አመሻሹ ላይም ገዛኸኝ ከስራ ወደ ቤት ገብቶ ትሁትን የክፍሉን ቁልፍ እንድትሰጠው ይጠይቃታል። ትሁትም ከቦታው ዞር ብላ ከኪሷ አውጥታ ትደብቅና አጥቼዋለሁ ያስቀመጠችው ደግሞ ቤቲ ናት ብላ ትለዋለች። እሱም በንዴት ጥላት ይሄዳል። በዛን ሰዓት በነቤቲ ክፋት ስራ ያበደችው የቀድሞ የገዛኸኝ ሚስት ወደ ልጄ ጋር ብሄድ ይሻለኛል ብላ በተነጠፈላት አንሶላ ራሷን አንጠልጥላ ለመግደል መሞከር ትጀምራለች። ገዛኸኝ ከሄደ በኋላ ቤቲ በሩን በርግዳ በስካር እየተንገዳገደች ወደ ቤት ትገባለች። ትሁትም እሷን ሶፋ ላይ አስተካክላ ወደ ሴትዮዋ ጋር ለመግባት በሩን መክፈት ትጀምራለች። በቀጣይ ምን ይፈጠር ይሁን ሐሳባችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ሲለቀቁ በፍጥነት እንዲደርሳችሁ የደወል ምልክትን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።